የመኖርና ያለ መኖር ጉዳይ ነው። በተደበቀ ክፉ መንፈስ እጅ ውስጥ የመሰቃየትና የመያዝ ጉዳይ ነው። ስለዚህ እንደ ሬዲዮ ሰምተህ የምትተወው ነገር አይደለም። ይሄም አለ ወይ ብለን እንደገና የምናስብበት ጊዜ ነው። ክርስቲያን የለም፣ እስላም የለም። እንደ ክርስትና ስርዓት ቢሆን እስላሞች ካልተጠመቁ ወደ ቤተ ክርስቲያን መግባት የለባቸውም ልንል እንችላለን። ግን አሁን እኛ ቤተ ክርስቲያን እስላሙንም መናፍቁንም አህዛቡንም በማዳን ጉዞ ውስጥ መሰሰት የለም። በኢየሱስ ክርስቶስ ስም አይደልን? መሰሰት አለብን እንዴ? ሰይጣንና ጋንንት ቡዳና መተት መተቱ ምንድነው? መስተፋቅር ነው። የምን መስተፋቅር ነው? የጫልቻ የጠንቋይ መስተፋቅር? የምን መስተፋቅር? ጫልቻ መስተፋቅር። ስንት ዓመት ነው ከያስካት መስተፋቅሩ? መስተፋቅር በዛ 6 ዓመት አብረናት ያለነው። በመስተፋቅር ነው የያስካት። እምቢ አለች፣ እንጠየቅናት፣ እምቢ አለችን። ከሰው በታች እንድትሆን አደረግናት በመስተፋቅር በኩል። አዎ። ስንት ዓመት ከሰው በታች አረካት? 6 ዓመት። ይሄ ወርቅ አላት ምን አላት? እንዴት ነው ከሰው በታች አረካት? አሁን ሄደችው ከውጭ ቦትተን ያመጣናት። የት ነበር የምትኖረው? ሳውዲ አረቢያ። የሰለመችው እዛ ነው እዚህ ነው? ስትሄድ ነው የሰለምናት ቡዳዎቹ። ማን ነው ስሟ? የክርስትና አሁን ሮዛ ናት። ሮዛማ? ሮዛ መሐመድ። በፊት ማን ነበረች? እስኪ እናስበው። የበፊት ስሟ ማን ነበር? ቡዛየው ወልደ ሰንበት። ቡዛየው ወልደ ሰንበት። አሁን ሮዛ መሐመድ። እንጀራ እንዲህ ይገላበጣል። የሀብትና እርካታ የትርፍ እርካታ ማጣት እንዲህ ይገላበጣል። ሃይማኖት የሚያህል መንፈሳዊ ተስፋ የዘላለም ራእይ በአንድ ጊዜ በሆድ ምክንያትና በዚህ ዓለም ነገር ላይ እንዲህ ይቋረጣል። ሰይፍ ጦርነት ሳይነሳ በገዛ ፈቃዳችን መስቀሉንና ማህተቡን በጥሰን እንዲህ እንኖራለን። የሚገርመው ግን ውጤቱ ይሄ ነው። ሰይጣንና ጋንንት ነው። ሰይጣንን መስተፋቅሩ ነው ያሰለምካት? ቡዳውን ያሰለምካት? ቡዳንን ያሰለምናት። እንዴት እያረጋችሁ? በህሊኗ እየቀሰቀሳችሁ፣ በልቦና እየቀሰቀሳችሁ እንዴት እያረጋችሁ ነው? አዎ ስጋ ቅርበንላት እንኳን ለመብላት ተሳቀቅ ነበር። እሺ ሁሌም እመቤቴ ቅድስት ድንግል ማርያም ያለች ትጥራለች። እሷ መጥፎ ነች፣ ጸሎተኛ ነች እኮ። ታዲያ እንዴት በውስጥ ቅስቀሳ የምታረጉት? በምን አይነት ዘዴ ነው? በህልም በመታየት በልቧ ውስጥ በመምከር ሐሳቧን በማስቀየስ የትርፍና የሀብት ፍላጎት በማስጨመር በየትኛው አይነት ዘዴ ነው እንዲህ የምታረጉት? ስለሚና ወደ ሳውዲ ሂጂ ብር ይዘሽ ትመጫለሽ። ሃይማኖትሽን ከጠነከርሽ ክርስትና ሃይማኖት በቃ እንጃ መጥፎ እንደሆነ ነው የምንነግራት ሁሌም። ክርስትና ሃይማኖት መጥፎ እንደሆነ አዎ። በውስጧ ነው የምትነግሯት? አዎ። በአእምሯ ነው? በልቧ ነው? በህሊናዋ? በምኗ? በእጇ ስር ደም ስራ ሁሉ ነው የገባ ነው። ስለዚህ የምንነግሯት በምኗ ነው? በልቦቿ በጭንቅላቷ እየተመላለስን ነው የምትናገሩት። አዎ። ውስጥ የሚያወሩ ሰራዊቶች ብዙ ናቸው። በተለይም የራሳችን ህሊና እየመሰለን የምናደምጣቸውን ነገሮች ቀስ በቀስ እንዴት አርገው ገፍትረው ከእውነት እንደሚያረቁን ብዙ ግንዛቤ ስለሌለን ውስጣችን እየደቀቀ ያደመጥነውን ነገር እየሆነን እንቀጥላለን። ለምሳሌ አንዳንድ ጥላቻዎችን እንመልከት። የውስጥ ጥላቻን በማድመጥ ዘመቻ የሚያካሂዱ ሰዎች ብዙ ናቸው። አንዳንድ ጊዜ በመንፈሳዊ ህይወትም ሰፋ ያለ ደረጃ ያላቸው ሰዎች የውስጥ ጥላቻቸውን የሚገልጡበትን ጊዜና ሰዓት ይፈልጋሉ። ይሄ የውስጠኛው ክፍል በተሰወረ መንገድ ስራ ማስኬጃዎች በመሆን ያገለግላሉ።
የክፋት ስራ ማስኬጃዎች። አሁን እሷ ሰልማለች። ድንግል ማርያምን መጥራቷ ምን አቃጠለት? ትጠራዋለች። ማንን? እናታለች። ድንግልን ትወዳታለች። እሷ ትሄዳለች። ተኝታ ስገጂ ስንላት እመቤቴ ስትሰግድ እመቤቴ ቅድስት ድንግል ማርያም አውጪኝ ትላለች። እሷ መጥፎ ነች። አለሁልሽ ትላታለች። አለሁልሽ ብላላት ትላታለች። ከጎኔ ሁኚ እያለች ታቃጥለናለች። አለሁልሽ ትላታለች። አይዞሽ እናቴ ስትላት እናትሽ ነኝ ያለው ከጎንሽ ነኝ ትላታለች። እሷ እንደፈለገችው እናንተ እንደመከራችኋት እንጀራው አልሆነም አይደል? አልሆነም። ልጅቷ ማርተኛ ነች። አትቻልም አይደል? ይሄ መሸፋፈኑ እንዴት ነው? ደስ ይላችኋል? አዎ። ተሸፋፍናም እኮ በላችኋት። በላናት። አሁን ትለቋታላችሁ? አትለቁ? እንለቃለን። ስንት ናችሁ? 2 ነን። ቡዳዎች 2 ነን። መተትስ? የመተት አንወራም። ወደ 15 እንሆናለን። ምንድን ነው ያድርጉ የተባላችሁት ናችሁ? መተቶች ከሰው በታች እንድትሆን፣ ከቤተሰብ እንድትናጭ፣ እናት አባቷን ዝቅ ከፍ አድርጋ እንድትሰድብ፣ ዘመድ ሁሉ እንዲጠላት አድርገናታል። መተቶች? አዎ። አሁንም እንዳይወዷት ነው ያደረገው። የት ናቸው እናት አባቷ? ሀገር ወደ ሊሙ ነው። ወደ አምቡዬ ክልል ናቸው። የት ሀገር? አምቡዬ ይባላል። ወደ ሊሙ። እንዴት ነው የምትሸፋፍኗት? እስቲ ሽፍንፍንነታችሁ ጸጉራችን እንዲታይ አንፈልግም። እሺ። ቡዶቹ? አብዶቹ ወደ ሀገርሽ ስትገቢ ፊትሽን ሾፍኝ ብለናት ነበር። እሺ። እሷ እመቤቴን ትጠራብናለች። ብትጠራባችሁ ታዲያ ምን አለበት? አሸነፈች። ልታስር አልቻለች። አላሰረችልንም። እንደ ትልቅ ተቋም መናፍስትም የራሳቸው የሆነ ፕሮግራም አላቸው። እንደ እምነትም እንደዚሁ ራሳቸውን የቻለ አገዛዝ አላቸው። ጠላት ብዙ መንገድ ሄዷል። አሁን ትለቋታላችሁ? አጥቶ እንሄዳለን። ስንት ናችሁ? እንሄዳለን። 17 ነን አንድ ላይ። እሺ። ተንበርከክ። ቶሎ በል። ዋጥና ውጣ። ተንበርከክ። የክርስትና ስሟ ማን ነበር? ወለተ ማርያም። ወለተ ማርያም። አሁን ማን ነው ስሟ? ሮዛ። ሮዛማ ሙሐመድ። ሮዛ መሐመድ። መጀመሪያ ስሟ ቡዛዬ ወልደ ሰንበት። ቡዛዬ ወልደ ሰንበት። ወለተ ማርያም። ስንቴ እንጥፋ፣ ስንቴ እንለወጥ፣ ስንት ጊዜ ኑሮና ገንዘብ ይግዛን። ለስንት ዘመን ይሄ ሁሉ ይሄ ወደ ተፈለገው ሀብት አልደረሰችም፣ ግን በጠላት ተይዛ ትማቅቃለች። አጋንንቶች በስተው ማስወጫ የሌለው አካሄድና አኗኗር ውስጥ ገብታለች። ትሄዳላት? የርማሁ አረኛ እንሄዳለን። ባል አግብታለች? አግብታለች። አፋታናት። ለምን አፋታችኋት? ላስማማናትም አፋታናታል። ወደ ሳውዲ ሰደናታል። ወደ ሳውዲ አባረራችኋት? አዎ። እሺ፣ በል ተዘጋጅ። በኢየሱስ ክርስቶስ ስም ፊት ወደዚህ። በኢየሱስ ክርስቶስ ስም። ወይኔ እንዴት አድርጌ ልጥራ? እሺ፣ በኢየሱስ ክርስቶስ ስም። ይሄን ትወዱታላችሁ? ምን ነው? ምን ነው? ተቃጠልን። በቃን። እየሄድን ነው። እንሄዳለን። ትወዱታላችሁ? የጌታን መስቀል ትወዱታላችሁ? ስለሚያቃጥለን ቀልድ ነው የምቀልድብን። ቀልድ ነው የቀለድክብን። ያቃጥለናል። ምን ያደርግልናል? ምን ነው? ተቃጠልን። እንሂድ። ሸኘን። በቃን። ትሄዱ? በቃ ይበቃናል። እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣
በቅዱስ ዑራኤል ስም በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ እንገባለን ነው። እንገባለን። ቶሎ 7 ጮነቱ እስቲ አማትቢ ጠጋ ወደዚህ። ማነው ስምሽ? ብዙአየሁ። ዛሬ ብዙአየሁ ሆንሽ። ጠላትህ ልክ እንደ ሞላ ወንዝ እያሳሳቀ ነው የሚወስደው። ሮዛ መሐመድ ነው ስምሽ? አዎ፣ በቅርብ የተቀየረስ ወደ ሳውዲ ለመውጣት ሲሄድ የእንጀራ ስም ነው ነው ወይስ የሃይማኖት ስም ነው? የሃይማኖት ስምማ ብዙአየሁ። አይ ወለተ ማርያም ክርስትና ስምሽ ነው። አዎ። ስንት ስም አለሽ? ወለተ ማርያም፣ ብዙአየሁ ወልደ ሰንበት፣ እንደገና ደግሞ ሮዛ መሐመድ እና ደግሞ ድንግል ማርያም ትያለሽ። አዎ፣ እመቤቴን እወዳታለሁ። ሳውዲ አረቢያ ላይ ትጸልይ ነበር። ክርስቲያን ሃይማኖቴን እወደዋታለሁ። እመቤቴ ቅድስት ድንግል ማርያምን እወዳታለሁ። ወደ ክርስቲያን ሃይማኖት እመለሳለሁ። ወደ ክርስትናሽ ትመለሻለሽ? አዎ። አው እመለሳለሁ። አዎ፣ እመለሳለሁ። በይ በርቺ እንግዲህ። እሺ፣ እመቤቴ ቅድስት ድንግል ማርያም ትረዳሻለሁ። ትጸልይ ነበር በደምብ? አዎ፣ በጣም ጸልያለሁ። በጣም ነው የምጸልይ ነበር። በይ በርቺ በርቺ። እሺ፣ ስምን አጠፋ